ሰላም እንደናችሁ ለዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በሄለን መለስና ቃላም ማለት ነው። አይ ቲንክ ፈንቅል ተከብሯል። እኔ አላወኩም ነበር። እዛ ላይ ብዙ ፕሮግራሞችም ነበሩ። እዛ ላይ ያቀነቀኑት ነው ላይቭ ላይ ማለት ነው። እሱን ከእናንተ ጋር ፈታ ዘና እያልን እናየዋለን እና አልነገራችሁኝም እናንተ ብቻ ሪያክት ያላረኩት ነገር ካለ በተለይ እዚህ ላይ የቀረበ እዚህ ፕሮግራም ላይ የቀረበ ማለት ነው ካለ ኮሜንት ላይ ንገሩኝ። ወደ ቪዲዮ እዛ መጽዋ ላይ መሰለኝ የተከበረ ቦታው ራሱ ሁለተኛ ዙር ማለት ነው ኮላብ እያደረጉ ያሉት ቃላብና ሄለን። የመጀመሪያው ለማትከሉ ዘጽነ ምናምን የሚለው ሙዚቃ አለ። ከዛ ይሄ ሌላ አላችሁ ኮላብ ያደረጉት ይሄ ሙዚቃ ሲወጣ ከ11 ቀን በፊት ምናምን የተለቀቀው። መቼ ዕለት ነው የተከበረው? የተከበረው ፕሮግራሙ ማለት ነው የፈንቅል ፕሮግራም ላይ አይደለ? መድረክ ላይ እኮ ሄለን ሌላ ታሪክ ራሻይዳዎች ናቸው። ላይቭ እኮ አይመስልም ግን የድምጽ ጥራቱ ሁሌ የሚገርመኝ ማለት ነው።
ኤሪ ዩናይትድ ላሽ ድምጻቸው ሌላ ታሪክ እኮ ላይ በመስልም ማለት ስቱዲዮ ውስጥ የተቀዳ ምናምን ነገር እንጂ እንዲ ላይቭ እያወሩ ማለት ስቱዲዮ ተከተው እዚህ ሊፕሲንግ እያደረጉ ነው አትሉማ ስሜታቸው ውስጥ አይደለም። በጣም ደስ የሚል ድምጻቸው በጣም ጽድት ያለ ነው። በጣም የሚያምረው የምር ከስሜታቸው ጋር ያ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። ፈታሰና እንዳላችሁበት ከኔ እኩል ላይክ ሰብስክራይብ ማድረጋችሁ እንዳረሱ እንዲሁም ሪአክት እንዳደረግላችሁ የምትፈልጉትን ሙዚቃ በተለይ እዚህ ፕሮግራም ላይ የቀረቡ ሙዚቃዎች ካሉ ማለት ነው ሌሎች ከዚህ ውጪ ካሉ ኮሜንት ላይ ሊንኩን ላኩልኝ። አብረን ፈታሰናን በሚቀጥለው ቪዲዮ እስከማገኛችሁ ድረስ ላይክ ሰብስክራይብ ማድረጋችሁ እንዳረሱ ባይ